በዛሬው ዕለት እዚህ የምንገኘው የዓለማችን ታላቅ አደጋ የሆነውን የአየር ንብረት መዛባት አሳስቦን በቅርቡ በኮፐንሃገን ከተማ የዓለም እንደራሴዎች በተገኙበት በመፍትሄው ላይ ለመወያየት አፍሪካን ወክለው ለሚሄዱት ወንድሞቻችን መልካም ምኞታችንን ለመግለጽ Dr. Abiy Ahmed Ali, the Prime Minister of the Federal Democratic Republic of Ethiopia. We congratulate Africa. We congratulate Ethiopia. ለኢትዮጵያ ለአፍሪካና ለዓለም እንኳን ደስ አላችሁ። ምክንያቱም ይህ ውሳኔ በጣም ወሳኝ ነው። ኢትዮጵያ የአፍሪካ ማዕከል ናት። የአየር ንብረት ለውጥ አጀንዳ ጋር በተያያዘ ብዙ መሪ ስራዎችን እየሰራች ነው። የኮፕ 27ን እንድታስተናግድ መወሰኑ ትክክለኛና አስፈላጊ ውሳኔ ነው። To organize good COP in 2027